ከላስ ቬጋስ ብርሃን በታች ያለው የተሰወረው ዓለም ሌሊት ላይ ላስ ቬጋስን ስትመለከቱ የሚታየው አንድ ነገር ብቻ ነው። በሺዎች የሚቆጠሩ መብራቶች፣ የቅንጦት ሆቴሎች፣ የሚያብረቀርቁ ካሲኖዎች፣ በዓለም ዙሪያ የመጡ ሰዎች ህልማቸውን ለመፈለግ የሚሄዱበት ከተማ። ነገር ግን ከዚህ የብርሃን ዓለም በታች በጥቁር ጨለማ ውስጥ ሌላ ላስ ቬጋስ አለ። ከመሬት በታች የሚዘረጋ የውሃ ማፋሰሻ ዋሻ መረብ። እዚያ ውስጥ ለዓመታት የኖሩ ሰዎች አሉ። ሰዎቹ እነሱን ሞሊ ፒፕል ብለው ይጠሯቸዋል። ነገር ግን እነሱ እንስሳት አይደሉም። የሰው ልጅ የተለዩ ፍጥረታትም አይደሉም። እነሱ ሰዎች ናቸው። ነገር ግን ህይወት ወደ ጨለማ ያወረደቻቸው ሰዎች። በላስ ቬጋስ ከተማ ስር ብዙ የዝናብ ውሃ መተላለፊያ ዋሻዎች አሉ። እነዚህ ዋሻዎች ለመኖሪያ አልተገነቡም። ዓላማቸው በበረሃው ከተማ ውስጥ የሚከሰቱ ድንገተኛ ጎርፎችን ለመቆጣጠር ነው። ነገር ግን በከተማዋ የኑሮ ውድነትና የመኖሪያ ችግር ምክንያትም አንዳንድ ሰዎች ወደዚህ ጨለማ ዓለም ገብተዋል። ከላይ ሰዎች በሚዝናኑበት ጊዜ ከታች ያሉ ሰዎች ሌላ አይነት ህይወትን ይኖሩ ነበር። አንዳንዶች አልጋ ሰርተዋል፣ አንዳንዶች የቆዩ ዕቃዎችን አስቀምጠዋል፣ አንዳንዶች ትንሽ የሚመስል ቤት ፈጥረዋል። ነገር ግን ከሁሉም የሚያስፈራው ነገር ዝናብ ነው። ምክንያቱም በእነዚህ ዋሻዎች ውስጥ ውሃ በድንገት ሊገባ ይችላል። እናም አንድ ጊዜ የሚተኙበት ቦታ በጥቂት ደቂቃዎች ውስጥ የሞት ወጥመድ ሊያደርጋቸው ይችላል። ጥያቄው ግን ይሄ ነው፣ እንዴት ነው አንድ ሰው ከብርሃን ከተማ በታች ወደ ጨለማ ዋሻ ውስጥ የሚገባው እና እዚያ ለ8 ለ10 ዓመት ወይም ከዚያ በላይ ዓመታት እንዴት ሊኖር ይችላል? ይህ የሞሊ ህዝቦች እውነተኛ ታሪክ ነው። እንቀጥል። ወደ ጨለማው ዓለም የገቡት ሰዎች ከላስ ቬጋስ በታች ያሉ ዋሻዎች ውስጥ የሚኖሩ ሰዎች ናቸው። አንድ አይነት ሰዎች አይደሉም። እያንዳንዳቸው የራሳቸው ታሪክ አላቸው። እያንዳንዳቸው ቀድሞ መደበኛ ህይወት ይኖራቸው ነበር። ስራ ነበራቸው፣ ቤተሰብ ነበራቸው፣ የወደፊት እቅድም ነበራቸው። ነገር ግን አንድ ቀን ህይወት ተቀየረች። አንዳንዶች ስራቸውን አጡ፣ የቤት ኪራይ መክፈል አልቻሉም። በከተሞች የሚጨመር የኑሮ ውድነት ቀስ በቀስ ወደ መንገድ አወጣቸው። አንዳንዶች ደግሞ ከቤተሰብ ጋር ችግር ገጠማቸው። ሌሎቹ ደግሞ ከሱስ ወይም ከአእምሮ ጤና ችግር ጋር ተጋፈጡ። በመጨረሻም መኖሪያ የሌላቸው ሆኑ። ከመንገድ ላይ መተኛት ለብዙ አስፈሪ ነበር። ሌሊት ላይ ሙቀት፣ ብርድ፣ ዝናብና ሌሎች ሰዎች አደጋ ይጠብቃቸዋል። ታዲያ ከነዚህ አንዳንዶች እነዚያን የውሃ መተላለፊያ ዋሻዎችን አገኙ። መጀመሪያ ለአንድ ሌሊት ብቻ ለመደበቅ ገቡ። ነገር ግን ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ሆኑና ከዚያም ዋሻውን ቤታቸው ሆነ። ከታች ያለው ህይወት ቀላል አልነበረም። ብርሃን አልነበረውም። ንጹህ ውሃ ለማግኘት ከባድ ነበር። መታጠቢያ ቦታ አልነበረም። ፀሐይ ማየት እንኳን ከባድ ነበር። አንዳንድ የዋሻ ነዋሪዎች ቀናትን ሳያዩ ይቆዩም ነበር። ነገር ግን እነዚህ ሰዎች ሁሉ ተስፋ የቆረጡ አልነበሩም። አንዳንዶቹ በዋሻው ውስጥ ህይወትን ለመፍጠር ሞከሩ። የተጣሉ ዕቃዎችን ሰብስበው አልጋ ሰሩ። የግል ቦታቸውን ለመፍጠር ሞከሩ። አንዳንዶች እንኳን እዚያ ውስጥ ጓደኝነት ፈጠሩ። ግን ታዲያ ከሁሉም ትልቁ ጠላታቸው ውሃ ነበር። ምክንያቱም እነዚህ ዋሻዎች ለሰው መኖሪያ አልተሰሩም። በረሃው ላስ ቬጋስ በአንድ ቀን ከባድ ዝናብ ሲያገኝ ከላይ ያለው ውሃ በፍጥነት ወደ ዋሻዎቹ ይገባል። እኒያም ከዚያ ጊዜ አንድ ሰው ከጨለማው ዓለም ለመውጣት ጥቂት ደቂቃዎች ብቻ ሊኖሩት ይችላሉ። ነገር ግን ከዚህ ዋሻዎች ውስጥ የሚነገር በጣም አስገራሚ ታሪክ አለ። የቤቨርሊ ታሪክ ነው። እሷ በዚህ ጨለማ ውስጥ ለዓመታት ኖራለች። እናም ላስ ቬጋስ የሌሊት ብርሃን የማይጠፋባት ከተማ ላይ ሰዎች በሙዚቃ፣ በሀብት፣ በመዝናኛ የተሞላ ህይወት ሲያሳልፉ፣ በመሬት በታች ግን አንዲት ሴት በጨለማ ውስጥ ትኖር ነበር። ስሟ ቤቨርሊ ነው። እሷ ከተለመደው ዓለም ርቃ በዝናብ ውስጥ መተላለፊያ ዋሻዎች ውስጥ ለዓመታት ኖራለች። አንድ ቀን ጋዜጠኛ ወደ ዋሻው ገባ። በጨለማ ውስጥ በቀስታ ሲጓዝ በድንገት አንድ ሰው አገኘ። እሷ እዚያ በራሷ የፈጠረችው ትንሽ ቦታ ውስጥ ትኖር ነበር። ጋዜጠኛው ጠየቃት፣ ከዚህ በታች ስንት ጊዜ ኖረሻል አላት። እሷም መለሰች፣ ምናልባት 8 ወይም 9 ዓመት ይሆናል አለችው። 8 ወይ 9 ዓመት አስቡት። ከሰማይ ብርሃን ርቆ፣ ከመደበኛ ህይወት ርቆ፣ ከሰዎች አይን ውጪ አንድ ሰው በአንድ የጨለማ ዋሻ ውስጥ ዓመታትን ማሳለፍ ለብዙ ሰዎች ሊታሰብ የማይችል ነገር ነበር። ነገር ግን ቤቨርሊ ስለ ህይወቷ ስትናገር በጣም የሚያስፈራውን ነገር ገለጸች። ዝናብ ከበረሃው ከተማ ሰማይ ላይ የሚወርድ ትንሽ ዝናብ ከታች ላሉ ሰዎች ግን ሞት ሊሆን ይችላል። ቤቨርሊ እንዲህ ብላለች፣ ዝናብ ሲዘንብ በጣም አስፈሪ ነው። 2 ጊዜ በውሃ ውስጥ ተይዤ ነበር። አንደኛውን ጊዜ እንደማላመልጥ አስቤ ነበር። ዋሻዎች ውስጥ ያለው ህይወት በሌሎች ሰዎች አይን የሚያስደነግጥ
ሊሆን ይችላል። ነገር ግን እነዚህ ሰዎች ስለ ላይኛው ዓለም የሚያስቡበት መንገድ የተለየ ነው። አንድ የዋሻ ነዋሪ ስለ ላስ ቬጋስ ሲጠየቅ እንዲህ አለ። አንድ ማስጌጫ ይመስላል። ለሰዎች ጥሩ እንዲመስል ብቻ የተሰራ ነገር ነው። ከላይ ያለው ላስ ቬጋስ ህልም ይመስላል፣ ነገር ግን ከታች ሌላ እውነት አለ። በአንድ በኩል ቢሊዮን ዶላር የሚዘዋወርባት ከተማ፣ በሌላ በኩል ደግሞ በጨለማ ውስጥ ቤት የሰሩ ሰዎች። ግን ጥያቄው ገና ነው። እነዚህ ሰዎች በዚህ ዓለም መውጣት ይችላሉ ወይስ ዋሻው ለዘላለም ቤታቸው ነው? ከላስ ቬጋስ ከተማ በታች ዋሻዎች ለእያንዳንዱ ሰዎች የመጨረሻ መጠጊያ ሆኗል። ነገር ግን ዋሻ ቤት ቢመስልም የእውነት ግን እጅግ አደገኛ ቦታ ነው። በእነዚህ የውሃ መተላለፊያ መስመሮች ውስጥ ህይወት ማለት በየቀኑ ከአደጋ ጋር መኖር ማለት ነው። አንድ ቀን ዝናብ ሊመጣ ይችላል። ከላይ ያሉ ጎዳናዎች ላይ የሚወርደው ውሃ በጥቂት ጊዜ ውስጥ ወደ ዋሻው ሊገባ ይችላል። እናም ያን ጊዜ የሚተኛበት ቦታ፣ የሚያስቀምጠው ዕቃ፣ የህይወት ትውስታዎቹ ሁሉም በውሃ ሊወሰዱ ይችላሉ። ነገር ግን ከውሃ በላይ የሚከብድ ነገር ብቸኝነት ነው። ከሰዎች አይን ውጪ መሆን፣ ማንም ሳያውቅህ መኖር፣ ከቤተሰብ ከጓደኛ ርቀህ መኖር። ይህ በብዙ የዋሻ ነዋሪዎች ላይ ትልቅ ጫና ነበር። ነገር ግን የሚያስገርመው አንዳንዶቹ ይህን ጨለማ ቦታ እንደ መጠጊያ ይመለከቱታል። ምክንያቱም ከላይ ያለው ዓለም ለነሱ የበለጠ አስቸጋሪ ሆኖ ነበር። መንገድ ላይ መተኛት፣ ከሌቦች መጠበቅ፣ ከቀዝቃዛና ሙቀት መከላከል። ከዚያ ይልቅ ዋሻው ለነሱ የራሳቸው ቦታ ሆኗል። ከዋሻው ውስጥ ለመውጣት የሚሞክሩ ሰዎች አሉ። የተለያዩ ድርጅቶችም እነዚህን ሰዎች ለመርዳት ይሞክራሉ። መጠለያ፣ ምግብ፣ የሕክምና እርዳታ ወይም መደበኛ ህይወት ለመመለስ ድጋፍ። ነገር ግን ከዋሻ መውጣት ብቻ አይደለም። አንድ ሰው እንደገና ህይወት ለመጀመር ቤት ብቻ አይፈልግም፣ ተስፋ ያስፈልገዋል። የሞሊ ህዝቦች ታሪክ የጨለማ ዋሻ ታሪክ ብቻ አይደለም፣ የከተማዎቹ የተሰወረው ገጽታ ነው። አንድ ከተማ ከላይ ምን ያህል ብሩህ ብትሆን ከታች ያለው የሰዎች ችግር ሊደበቅ ይችላል። ነገር ግን በእነዚህ ዋሻዎች ውስጥ የተገኘው አንድ ነገር ሁሉንም አስደነገጠ። አንዳንድ ሰዎች ከዋሻው ውስጥ የተሰወሩ ሙሉ ማህበረሰቦች እንዳሉ ተናገሩ። እነዚህ የተሰወሩ የመሬት በታች ማህበረሰቦች እንዴት ይኖሩ ነበር? ከላይ ያለው ላስ ቬጋስ በሰዎች የተሞላ ነው። በሆቴሎች ውስጥ የሚዝናኑ ቱሪስቶች፣ በሬስቶራንቶች የሚመገቡ ሰዎች፣ በካሲኖዎች እድልን የሚፈልጉ ተጫዋቾች። ነገር ግን ከዚህ ሁሉ በታች ሌላ ዓለም አለ፣ የማይታይ የማይሰማም። ከከተማ ህይወት የተለየ። አንዳንድ የዋሻ ነዋሪዎች ብቻቸውን አይኖሩም። በጊዜ ሂደት ትንንሽ ማህበረሰቦችን ፈጠሩ። አንዳንዶች እርስ በርሳቸው ይረዳዳሉ። አንዱ ምግብ ሲያገኝ ከሌሎቹ ጋር ይካፈላል። አንዱ ችግር ሲያጋጥመው ሌሎቹን ለመርዳት ይሞክራል። ምክንያቱም በዚህ ጨለማ ቦታ እርስ በርስ መተማመን የመኖር መንገድ ነው። አንዳንድ ዋሻዎች ውስጥ ሰዎች የራሳቸውን ቤት ፈጥረዋል። የተጣሉ ሶፋዎችን፣ የቆዩ ጠረጴዛዎች፣ የግል ዕቃዎች፣ የቤተሰብ ፎቶዎች። እነዚህ ነገሮች አንድ ነገር ያሳያሉ። እነሱ በዚያ ቦታ ለመኖር ብቻ አልሞከሩም፣ እንደ ሰው ለመኖር ሞክረዋል። ግን የዚህ ዓለም አንድ ትልቅ ችግር አለ። ማንም አያውቃቸውም። ከተማው በላያቸው ላይ ሲጨው፣ እነሱ ከታች በዝምታ ይኖራሉ። ሰዎች ወደ ላስ ቬጋስ ሲመጡ ሚሊዮኖችን ለማሸነፍ ያስባሉ። ነገር ግን ከእግራቸው በታች ሰዎች ቀጣዩን ቀን ለማሳለፍ ብቻ ይታገላሉ። ነገር ግን ሞሊ ፒፕል የሚለው ስም ብዙ ጊዜ በሚዲያ ላይ በተሳሳተ መንገድ ተጠቅሷል። አንዳንድ ታሪኮች እነሱን እንደ አስፈሪ ሰዎች ያሳያሉ። ነገር ግን እውነታው እነሱ የማይፈለጉ ሰዎች አይደሉም። እነሱ በአስቸጋሪ ሁኔታ ውስጥ የወደቁ ሰዎች ናቸው። ከነዚህ ዋሻዎች ውስጥ የሚወጣው ትልቅ መልእክት የሰው ልጅ መቋቋም ኃይልን ነው። ሰዎች በጨለማ ውስጥ ቢሆኑ ህይወትን ለመቀጠል መንገድ ይፈልጋሉ። ግን አንድ ጥያቄ ይቀራል። እነዚህ ዋሻዎች በእውነት 200 ማይል የሚሆኑ ሚስጥራዊ ዓለም ናቸው? እናም ከነዚህ ጨለማ መስመሮች ውስጥ ምን ያህል ሰዎች እስካሁን ይኖራሉ? ከላስ ቬጋስ በታች 200 ማይል የሚረዝም ሚስጥራዊ ዋሻ አለ። ይህ አረፍተ ነገር ከብዙ የበይነ መረብ ታሪኮች ይደጋገማል። ነገር ግን እውነታው ከዚህ የተለየ ነው። ላስ ቬጋስ ውስጥ ብዙ የዝናብ ውሃ መተላለፊያ መስመሮች አሉ። እነዚህ ዋሻዎች በከተማው የጎርፍ ችግርን ለመቆጣጠር ተገንብተዋል። ነገር ግን ለአንዳንድ መኖሪያ የሌላቸው ሰዎች እነዚህ የውሃ መስመሮች የመጨረሻ መጠጊያ ሆነዋል። እነዚህ ሰዎች ለማየት ወደ ዋሻው የገቡ ጋዜጠኞች እና ፎቶ አንሺዎች አንድ
ነገር ተገንዝበዋል። ይህ የአስፈሪ ዋሻ ታሪክ አይደለም። ይህ የህይወት ችግር ያሸነፋቸው ሰዎች ታሪክ ነው። ከዋሻ ውስጥ የሚኖሩ ሰዎች አንዳንዶቹ እንደገና ህይወታቸውን ለመቀየር ይሞክራሉ። አንዳንዶቹ የመኖሪያ ድጋፍ ያገኛሉ። አንዳንዶቹ ስራ ለማግኘት ይሞክራሉ። አንዳንዶቹ ደግሞ ወደዚህ ጨለማ ዓለም ይመለሳሉ። ምክንያቱም ለነሱ ዋሻው ከመኖሪያ በላይ ነገር ሆኗል። ቦታ ነው፣ ትውውቅ ነው። አንዳንዴም ደህንነት የሚሰማቸው ብቸኛ ቦታ ነው። ነገር ግን የዚህ ታሪክ ትልቅ ትምህርት ስለ ዋሻዎቹ አይደለም፣ ስለ ሰዎቹ ነው። አንድ ሰው ዛሬ ከብዙ ሰዎች መካከል ሊኖር ይችላል፣ ነገር ግን ህይወት ሊቀየረው ይችላል። አንድ የተሳሳተ ውሳኔ፣ አንድ የጠፋ ስራ፣ አንድ የተበላሸ ግንኙነት፣ እነዚህ ሁሉ አንድ ሰው ወደ እንግዳ ቦታ ሊወስዱት ይችላሉ። በላይ ያለው ላስ ቬጋስ የህልም ከተማ ነው። ከታች ያለው ደግሞ የተረሱ ህይወቶች ማስታወሻ ነው። እነዚህ ሞሊ ፒፕል በጨለማ ውስጥ ቢኖሩም አንድ ነገር ያስታውሱናል። ከማንም ሰው በታች የሆነ ሰው የለም። ሁሉም ሰው ታሪክ አለው። ይህ ነበር የላስ ቬጋስ የተሰወረው የመሬት በታች ዓለም የሞሊ ህዝቦች ታሪክ። ነገር ግን እዚህ ላይ መገንዘብ ያለብን አንድ ትልቅ ታሪክ አለ። አሁን በቅርቡ በከተሞቻችን ምናልባትም በኢትዮጵያ ያሉ በርካታ ከተሞች እያጌጡ ድሃው እየተገፋ ያለ ነው። ታዲያ የተገፉት ድሃዎች ምናልባትም ነገ የሞሊ ፒፕል እጣ ቢደርሳቸውስ? ቆም ብለን እናስብ።